በስመ አብ! እንዴት እስካሁን አልተኛም? በጣም እኮ ወዶ ነበር። እሱም ይወደኝ ነበር። እኔና አንቺ ተጋብተን ልጅ እንወልዳለን ብሎኝ ነበር። ግን እኔ ሞትኩበት። ቆይ አሁን የምር ሞቼ ለምን እርፍ አይልም? አዎ እዛ ደስተኛ የሆነ ህይወት ይኖረኛል። አምላክ ደግሞ በምድር አውሬዎች ጋር ጥሎኝ በነፍስ በጭራሽ አይቀጠኝም። እኔ አሁን ብሞት አክሊሉን አላገኘውም። እሱ የሌለበት ዓለም ነው የምኖረው። ከዚህ ክፍል እወጣለሁ። ስለዚህ አሁን ብሞት ነው የሚሻለው። ተይ እንዳታረጊ። ተይ ሰገን፣ ተነሽ እንውጣ። ወዴት? እኔ አልወጣም። ምን ማለት ነው? ተነሽ እንውጣ። እሱም ተኝቷል። በዚህ ሰዓት እንውጣ? ያሁን በዚህ ሰዓት የሚጠይቅ ጥያቄ ነው? ተነሽ እንውጣ። ይኸውልሽ አክሊሉ ተኝቷል። እሺ ተነሽ። አክሊሉ አይተኛም። አክሊሉ በጭራሽ አይተኛም። አክሊሉ እንቅልፍ አይወስደውም። አልጋ ላይ እንኳን ቢሆን እንቅልፍ አይወስደውም። ይኸውልሽ እሱም በኋላ ታስረጅኛለሽ። አሁን ግን ተነሽ እንውጣ። አይሆንም። አንተ ልታስገድለኝ ነው እንዴ? ሰውየው አይተኛም። በደንብ እኮ ነው የማውቀው። ሰገን እመኝኝ፣ እኔ ዝም ብለሽ ነው እንውጣ። አይሆንም። እንደውም እሱ ከዚህ ቤት ካልወጣ እኔ በጭራሽ አልወጣም። እሺ አንቺ እዚህ ሁኚ። ሰነዱን ስጪኝ። አልሰጠም። እኔ ከዚህ ቤት ካልወጣሁ አልሰጠም። ወይኔ ጉዴ! ይኸው እየነገርኩ ይመጣል እያልኩ ቶሎ በል ውጣልኝ ከዚህ አሁን። ወይኔ ጉዴ!
ሞገስ የሰሙት? አዎ እዚህ ግቢ ላይ የተተኮሰው። ወይኔ ወንድሜን። ማን ነው? ሞገስ ዛሬ ይገባሉ እያለኝ ነበር። በእርግጠኝነት ከሱ ጋር ነው በቃ የሚታኮሱት። እንውጣ። ያቺ ምን ትመስላለች? ተኩስ እኮ ላይ ሰማሽ። ምን ጨዋታ መሰለሽ? ወይኔ አክሊሉ፣ ማን ነው እንደዚህ የደፈረኝ? በተደጋጋሚ ቤቴ እየተደፈረ ነው። ማን ነው በዚህ ልክ የደፈረኝ? አገኘሃለሁ። ቆይ አንተ ላይ ነው እንዴ የተኮሰው? ትንሽን ቀንስ አድርጊ። ደህና ነኝ ያልኩሽ እኮ እኔ ላይ አይደለም የተኮሰው። ሉላ ሸጉጄዋለሁ። በአጥር ወጥቶ ነበር የመሰለው። ስለዚህ ግን ተመልሶ ወደዚህ ሊመጣ ስለሚችል አሁን መተኛት ነው ያለብን። በቃ እንኳንም አንተ ደህና ይሆንክ ሞገስ። በቃ ይቅርብን። ይኸውልህ ቤቱም ቢሆን ከህይወት አይበልጥም። እባክህ ሞገስ በቃ ተው። አልተውም። ነገ መድብርን ይዤው እመጣለሁ። አልተውም። አሁን ግን እንተኛ። አሁን ግን እንተኛ ነው የተኛ። እኔ የምልሽ ወይ ልደውልለት እንዴ? ምን ብለህ? ደህና ናችሁ ወይ ብዬ ነዋ። ለምን ወጥተን አንጠይቃቸውም? ሴትዮ ሽጉጥ እኮ ነው። በአርፈሽ ተቀመጭ። ቆይ ልደውልለት። ሄሎ ሞገስ፣ ደህና ናችሁ? የምን ተኩስ ነው የምሰማው? እሺ በቃ በል ሰላሙን። እናንተም እንዳትወጡ ታዲያ። ያጋንንታ ይህኔ ሰክሮ ነው ሲታኮስ የነበረው። ወይኔ ጉድ! ልጅቷን ገሏት እንዳይሆን። ገላገላት ከዚህ ህይወት። ጋግንታ ነው እሱ። እኔ የምልሽ እራት ተረቦኛል። የሰራሽው እራት አቅርቢ። እናንተ ሁላችሁም እዚህ ግቢ ተከራይ እንደሆናችሁ ይታወቃል። ግን እናንተን ሰብስቤ እዚህ ግቢ ከማስገባ ከብት ባረባበት ይቀለኝ ነበር። ምክንያቱም ምንም ጥቅም የላችሁማ። ምንም። ማታ ያ ሁሉ ተኩስ ሲተኮስ የት ነበራችሁ? አንድ ሰው አልወጣም አይደለም? እስከ ዛሬ ድረስ እኔ አክሊሉ ማንም ሰው ደፍሮኝ አያውቅም ነበር። ማንም። እናንተ እዚህ ግቢ ከመጣችሁ ጊዜ ጀምሮ ግን በተደጋጋሚ ጊዜ ግቢ እየተደፈረ ነው። ቆይ እናንተ ማን ናችሁ? ምንድን ናችሁ? ይቅርታ አቶ አክሊሉ፣ እኛ እኮ ሌሊት ተኩስ ሰምተናል። ግን ደግሞ ቀን ላይ መርዞን ምንም አይነት ነገር ብትሰማ ወደ እኔ እንዳትመጣ ስላልከው ለዛ ነው ዝም ያልነው። ዝም በል። ያልተጠየቀውን አታውራ። ቢሆንስ
ያው ሁሉ ቶክስ እያለ አንድ ሰው ብቻ አይደለም። ግን እኔ አክሊሉ በቀላሉ መበገር ሰው አልነበርኩም። ለምን አንውጣ? እኔ ቤት አግኝቻለሁ። እንውጣ። አንተ ገልቱ ደላላ፣ አንተ ከዚህ ግቢ መውጣት ትችላለህ። ኤፍራታ ግን እዚህ እኔ ጋር ትቆያለች። አይ እሱም ማድረግ አትችልም። እንዴ አትችልም ነው ያልከው? አዎ አትችልም። እንዴ ህግ ያለበት ምድር እኮ ነው የምንኖረው። ሂድ ቀሽም ደላላ፣ ህጉን ቀቅለህ ብለው። ህግ ትላለህ እንዴ? ሁለት አይነት ህግ አለ። አንደኛው ህግ ለድሃ የሚሰራ ለሀብታሞች የማይሰራ ነው። ለማንኛውም አሁን የሰበሰብኳችሁ እያንዳንዳችሁን የት እንደተወለዳችሁ ሙሉ ስማችሁን፣ ከዚህ በፊት ምን ትሰሩ እንደነበረ፣ የት እንደነበራችሁ ሙሉ መረጃ ፈልጋለሁ፣ አንድም ሳይቀር። ምንም የሚነገር ነገር የለም። እኔ መርዞ ነኝ፣ እሷ ደግሞ ሚስቴ ነች፣ እኔ ደላላ ነኝ። አለቀ በቃ። ሌላ ታሪክ የለኝም። ነገሩ እውነትህን ነው። ምንም ታሪክ የለህም። ድሃ ታሪክ ያወራል እንጂ ታሪክ የለውም። ልክ ነህ። የት ነበር የምትኖረው? ሙሉ አዲስ አበባ ኖሬያለሁ። ሙሉ አዲስ አበባ። ሞገስ፣ አንተን በደንብ ማወቅ ነው የምፈልገው። ማነህ? ሞገስ እባላለሁ። አረብ ሀገር ነበር የምኖረው። በቅርቡ ነው ወደዚህ የመጣሁት። አረብ ሀገር መኖርህን የሚያረጋግጥ ወረቀት አለ? አይ የለኝም። ያው ተባረሬ ነው የመጣሁት። ዘሩባቤል የሚባል ሰው ታውቃለህ? አይ አላውቅም። የከተማይቱን ባለሀብቶች ታውቃለህ? እኔ እኮ ድሃ ነኝ፣ አላውቅም። አዲስ አበባን ራሱ በቅጡ አላውቃት። እውነትህን ነው። ድህነትህን ማወቁ ትልቅ ነገር ነው። የት ነው የተወለድከው? አምቦ። ዋው አምቦ። በነገራችን ላይ አምቦን በጣም ነው የምወዳት። ስለዚህ ኦሮምኛ ትችላለህ ማለት ነው? ትንሽ ትንሽ። አምቦ ተወልደህ ትንሽ ትንሽ ኦሮምኛ? እሺ ጥሩ። ሉላ አንቺን እውነቴን ነው የምልሽ፣ የእናቴን ቀን ይስጠኝ፣ የሆነ ቦታ በደንብ አድርጌ ያውቅሻለሁ። በደንብ አንገትሽን አትድፊ። የት እንደምታውቃት እኔ ልንገርህ። በጣም ጥሩ። የታወቀች የፎቶ ሞዴል ነበረች። አይመስለኝም። አንቺን ፎቶ አንስቼ ለእኔ ሰዎች መላክ አለብኝ። ይህ ነገር እንታደርግ አልፈቅድልህ። ሂድ በእናትህ። በጣም ጥሩ። አንቺ ደግሞ የደላላ ሚስት ስለሆንሽ ያው የደላላ ሚስት ቋሚ አድራሻ የለውም፣ ስለዚህ አልጠይቅሽም። ለማንኛውም ግን ከዚህ በኋላ አንድም ሰው ወደ ትልቁ ቤት ዝር እንዳይል፣ ማንም ሰው ቤቴ ቢቃጠል እንኳን አንድ ሰው እንዳይመጣ። እኔ ውጡ ስላችሁ ብቻ ነው የምትወጡት። አይ አሻፈረኝ እንወጣለን የምትሉ ከሆነ ግን የ1 ዓመት ኪራይ ቅድሚያ መክፈል አለባችሁ። እንዴ የአከራይና የተከራይ ውል አለ እኮ እንዴ! በሱ ነው የምንመራው አይደለም? ዝጋ አንተ ደደብ ደላላ። እኔ አክሊሉ ነው ስለ ህግ የምታስተምረኝ? ይሄ የረዘመ ምላስህን እንደዚህ ይዤ ነው ማፈርጠህ። እሺ አፍ በጣም ሰፊ ነው በዋቃ ነግሬሃለሁ። ደግሞ በተጨማሪ ጫማችሁን ውጭ እንዳታሳድሩ፣ እቤት አስገቡት። ምንም ነገር ቢፈጠር ምንም ድምፅ እንዳታሰሙ። እኔ አመል አለብኝ። እንቅልፍ ይተኛል ብላችሁ እንዳትሳሳቱ። እሺ። ማታ ወጣችሁ ግን ግቢ ውስጥ ባገኛችሁ እመኑኝ እተኩስባችኋለሁ። ይቅርታ፣ አንድ ጥያቄ አቶ አክሊሉ፣ ለምን ቡና ጠጣ? ቡና እናፍላለን። ቡና? ይሄ ጥቁር ቡና በጥቁር ጀበና የሆነ የምታገነፍለው ነው? አንተ ድልብ መላጣ፣ ይሄ ለኔ ትልቅ ንቀት ነው። ሁለተኛ እንዳትደግመው። እሺ፣ በጣም ይቅርታ። እኔ አክሊሉ እንደምታስቡኝ እንዳልመስላችሁ በጣም አደገኛ ሰው ነኝ። በጣም ይሄን ነገር ሁሌም ጭንቅላታችሁ ውስጥ አስቀምጡት። ተረሳውን በቃ
ሞጌ እንዴት ነህ? በእናትህ ከሰርጉ በኋላ እኮ አልተገናኘንም፣ በዛው ጠፋ። በጣም ይቅርታ፣ ያው በአካል ስላልተገኘሁኝ እኔም ትንሽ ከበድ ያለ ችግር ውስጥ ነበርኩኝ። ብሩኬ እንዴት ነው? ያው በስልክ እንነጋገራለን፣ መገኘት ነው ያልቻልኩት። ደህና ነው። ምን እባክህ፣ እሱም ራሱ ትንሽ ችግር ላይ ነው። አንተስ እንዴት ነህ ታዲያ? ያው የብሩኬ ሰርግ እንደሆነ አልሆነም። ታዲያ አንተስ መቼ ነው ሰርግን የምንበላው? አይ የኔን ነገር ተወው እባክህ። የሞተ ሰው ወድጄ ትንሽ እድሜ ገፋ ይበልና ያው ወደ ገዳም ገባለሁ። እንዴ መድብል፣ ኧረ እንደዛ አይባልም እባክህ። ሰው ቢሞት እኮ ሰው ይወለዳል፣ ሰው ቢጠላ ደግሞ ሌላ ይወደዳል። ይኸውልህ መርሳትና ወደፊት መሄድ ብቻ ነው የሚያዋጣው። እስኪ ፈጣሪ ያውቃል። ሞጌ ግን ለምንድን ነው እንደዚህ በአስቸኳይ እፈልግሃለሁ ብሎ የጠራኸኝ? አንድ ስራ እንድታገዘኝ እፈልጋለሁ፣ በጣም ትልቅ ስራ። ሞጌ አንተ ብለኸኝ በደስታ ነው። ምንድን ነው ግን እሱ? አንድ የዝና ሰው በሐሰት ሰነድ ቤቴ እንደዘረፈኝ ከዚህ ቀደም ነግሬህ ነበር። አዎ አስታውሳለሁ። አያውቀኝም፣ ግን ደግሞ እኔ ተከራይ ሆኜ ቤት ውስጥ ገብቻለሁ። ቤቴን ለማስመለስ ቤት ውስጥ መግባት አለብኝ። እነዛን ነገሮች ካገኘው ለመክሰስና ቤቴን ለማስመለስ እድሉ ይኖረኛል ማለት ነው። ታዲያ እኔ ማግዝ እሱ እንድታወጣ ነው? አዎ መድብል። ወይ ሰውየው ማን ነው የሚባለው? ሰውየው አክሊሉ ነው የሚባለው። አክሊሉ ነው? አክሊሉ የሚባል ሰው በፍጹም አላውቅም። ከእነዝና ጋር ግንኙነት አለው። ከእነዝና የተዋወቅ ነበር? እርግጠኛ ነው ሞገስ? አዎ እርግጠኛ ነኝ። ቤቴን የዘረፈኝ ከእነሱ ጋር ሆኖ ነው። ከእነሱ ጋር የሚተዋወቅ ከሆነ እኔ ማወቅ አለብኝ። ምናልባት የሰውየው ስም አክሊሉ ላይሆን ይችላል። እሱ ላይ ልክ ነው። ምናልባትም ስሙን ቀይሮ ሊሆን ይችላል። ቆይ ሞጌ ፎቶ አለ? አይ የለኝም። ባጭሩ ምን መሰለ መድብል፣ ቤት ውስጥ ገብቼ ነበር እና ቤት ውስጥ ያገታት አንዲት ልጅ አለች እና የሆነ ችግር ተፈጠረና ሰነዶችን ወሰደችልኝ። ምን? እናም ሰነዱን የምመልስልህ እኔን ከዚህ ስታስወጣኝ ነው አለች። ኦኬ፣ ስለዚህ እሷን ለማስወጣት ነው የሚሽለው? አዎ መድብል፣ ውለታን እንዲህ በሜዳ አልተውም። ይሄ ነገር እንዲሳካልኝ ካገዝከኝ ከምስጋና በቀር ሌላ ምን ላደርግልህ እችላለሁ? አይዞህ እናሳካዋለን። አንተን ለማገዝ አግኝቼ ነው። እሺ መድብል፣ በጣም ነው የማመሰግነው። ችግር የለውም። ያዝ። ኤፍራታ እባክሽ ከዚህ በላይ አትከፊ እባክሽ። ሉላ ለምንድን ነው የማልከፋው? በቃ ኤፍራታ ያጋጥማል። ደግሞ ሁላችንም እኮ ያሰብነው ሁሉ አይሳካልንም። እሺ አሁን መርዞ ምን ብዬ ነው ማስረዳው? እንዴ አንቺ ምን አጠፋሽ? ይሄ እኮ ያንቺ ጥፋት አይደለም። የኔ ጥፋት ነው እንጂ ሉላ ለምን እንደዚህ ትያለሽ? ደግሞ ኤፍራታ ይረዳሻል። መርዞ እንዳፉ አይደለም፣ ባፉ ይንቀለቀላል እንጂ ውስጡ እኮ የዋህ ነው። መርዞ የዋህ አይደለም። ለዚህ ነበር እስካሁን አብረን ይሆን ነው። እንዴ አንቺን አይፈልግሽም እንዴ? አይወድሽም? እኔ ምን አውቃለሁ ሉላ። አሁን ምን ብዬ ነው የምነግረው? ኤፍራታ በቃ አሁን ዝም በይ። ይሄ እርጉም ሰውዬ ቤት ውስጥ ነው ያለው፣ እንዳይሰማን እባክሽ ተረጋጊ። አሁን ሉላ እኔ መርዞን አይኑን ማየት አልፈልግም። ኤፍራታ ግን እርግጠኛ ነሽ አላረገሽም? ለምን ሌላ ሆስፒታል ሄደን ቼክ አናደርግም? ሲጀመር አውቄዋለሁ። 4 ወር ሙሉ ሆዴም አላደገም፣ ኪሎዬም አልጨመረም። ሰው አርግዞ ፌል ያደርግበት የለ። አንቺ ደግሞ ከመጀመሪያውም አላረገሽም ነው የተባልሽው። እሺ 4 ወር ሙሉ ለምን ፔሪድ ሳይመጣ ቀረ? ኤፍራታ ይሄ እኮ እኔንም ያጋጥመኛል። ሁላችንም ሴቶች ላይ የሚሆን ነገር ነው እንዴ። አንድ ሴት እኮ አመት ሙሉ ፔሪድ ላታይ ትችላለች። እሺ አርግዘሽ እንኳን ፌል ቢያደርግ ችግር የለውም። አንቺ ግን ከመጀመሪያውም እርጉዝ አልነበርሽም፣ በስታት ነው የተባልሽው። ሉላ አርግዘሻል ብሎ ያጓጓኝን ክሊኒክ ግን መቼም አልለቀውም። እሺ በቃ እንደሱ ይሻላል። ትከሸዋለሽ። እንዴት የሰው ውጤት ያንቺ ነው ብሎ ይነግርሻል? ሉላ እሺ ከእንግዲህ ከምርዙ ጋር ምን ብዬ ነው የምኖረው? እሱ እኮ ልጅ ወልድላለሁ ስላልኩት ነው አብሮኝ እየኖረ ያለው። እና ተወልጃለሽ ኤፍራታ፣ አንቺ እኮ ገና ልጅ ነሽ።
ለምንድን ነው እንደዚህ ተስፋ የምትቆርጪው? ወንድም አለሽ እንዴ? ወንድም ማለት ልክ እንዳንተ አይነት ወንድም ማለት ነው? እንደኔ አይነት ወንድም ቢኖርሽማ ኖሮ 5 ዓመት ሙሉ ሞተሻል ተብለሽ ስትቀበሪ ይሄኔ ፈልጎ ያገኝሽ ነበር። ለምንድን ነው የምትደፋብኝ? ድፋባት አለኝ። እንደምትሞት አትርሳሽ። ይሄ ስጋ ይሞታል፣ አክሊሉ ግን መቼም አይሞትም። መቼም ትሞታለህ። ሞት ምን አለበት? ሞት ራሱ ቢሞት ምን አለበት? ሞት ራሱ ድብን ቢል። ግን የሰው ልጅ ክፋቱ ሞትን አለማስቀረቱ። ሞትን ማስቀረት ቢቻል እንዴት ምንኛ ደስ ይል ነበር። ቆይ ግን ምን አድርገኝ ነው? ለምንድን ነው እንደዚህ የምትጫወትብኝ? ሌላ ሴት የለች? አንቺ ወጥተሽ አላየሽም እንጂ ምንም ሴት የለም። ምንም ሴቶች ሁሉ አልቀዋል፣ ጠፍተዋል። አብዛኛዎቹ ሀገር ጥለው ተሰደዋል። በብዛት ከነኛ ውስጥ ደግሞ አረብ ሀገር ሄደዋል። ማንም የለም። እዚህ ያለሽው ሴት አንቺ ብቻ ነሽ። የኔዋ ሰገን ብቻ ነች እዚህ ምድር ላይ ቀረችው ሴት። ሌላ ሴት ማንም የለም። ከአንቺ በስተቀር ማንም የለም ሰገን። Legroyeva. Oximra kujuskwala rifeti prizoni. Legroyeva. Juskwala rifeti prizoni. Juskwala rifeti prizoni. ያጅራት አልገባም እንዴ? ገብቷል። ኧረ እዚህ መቶ ነበር። አይ አልመጣም። ታዲያ ምንድን ነው ፊትሽ? ደህና ነኝ። የአውሬ እዚህ መቶ ነበር አይደለ? እንዳልኩት አደረገው አይደለ? አረ ምንም አላደረገኝም። ፎክሮ ነበር። እንደ ፎከረው አደረገው አይደለ? መቶ ነበር አይደል? መርዞ እንደሱ አይደለም። ዛሬ እኔ ቤት አልዋልኩም እንዴ። እና ሆስፒታል ሂጄ ነበር። ኧረ እባክሽ። እሺ ምንድን ነው አሉሽ? ወንድ ነው ሴት ነው አሉሽ? ምንም ማለት ጾታ የለው ማለት ያልታወቀም? እርጉዝ አይደለሽም በስህተት ነው አሉኝ። ምን ማለት ነው? እየዋሸሽኝ ነበር? አልዋሸሁም መርዞ። ያኔ አብረን አይደል ያየነው? እየዋሸሽኝ ይፍራታ። ወይኔ እየዋሸሽኝ ነበር። እኔን ለማግባት ነበር። ወይኔ አውቀሽ ነው። ታውቂ ነበር አይደል? ታውቂ ነበር አይደል? አላውቅም መርዞ። እኔ አላረገዝኩም። ኧረ እባክሽ ስትጫወችብኝ ነበር አይደለ? ይኸውልሽ ትሰሚኛለሽ፣ ከነገ ጀምሮ አላውቅሽም፣ አታውቂኝም። የራስሽ ጉዳይሽ። መርዞ ስሜን አትጥሪ፣ ውሸታ። መርዞ እንዳትነኪኝ፣ እንዳትነኪኝ። ብዙም አልጎዳም። አረጀው ማለት ነው። አጥር መዝለል እንኳን ይክበድ እንዴ! ኧረ መድሎ አላረጀም ገና ኃይለየና ንቁ ነው። አይ ሞጌ
እድሜ እኮ ዘልዛላ ነው። ንቁ እንደሆነ ይቆያል ብለህ ነው? መርብል ደማ እንዴ? አይ ሉላ ደህና ነኝ። ሉላ እንዴት ነሽ? በስመ አብ አምሮብሽ የለም እንዴ? እንዴት ነህ? ደህና ነሽ? እና እኔን አግኝታ እንዴት አይመርበት? ዝና እኮ ይሄን የመሰለ ውበት የራሱ ለማድረግ በጣም ነው የለፋው። እኔን እስኪ ያገኝ ነበረ። እኔ ምንም ኦኬ ቤት ያልከኝ ይሄን ነው እንዴ? በጣም ነው የሚያምረው። እባክህ ይሄ ነው ቤቱ፣ የኔ ቤት። ኦኬ ለዚህ ነው እንደው በቃ ግቢን ኮተት በኮተት አደረጉት አይደል? በክት ሆነ ደላላ። ደግሞ ምን አባታቸው ነው የሚጨቃጨቁት? አይተኛም እንዲያርፈው ይሄ ጢንዚዛ የሆነ ደላላ። እንዴት ይሆናል ኤፍራታ? ቆይ ሆድሽ ውስጥ የነበረው ቂጣ ነው ልጅ እንዴት ይጠፋል? እና ነርሷ ናት የተሳሳተችው። የሌላ ሰው ውጤት የነገረችኝ እሷ ናት። ቆይ አንቺ ማርገዝ አለማርገዝሽ እንዴት አታውቂም? ዶክተር እስኪነግርሽ ነው እንዴ የምትጠብቂው? እንዴት አውቃለሁ? መርዙ ሆዴን ከፍቼ አላየው። አይዳ እኩለ ሌሊት አልፏል። በዚህ ሰዓት ልጅ ካልወለድሽልኝ ብሎ ይጨቃጨቃል። ምን አባቱ ሊያበላው ነው? ለራሱ የሚበላው የሌለው ምን ያደርግለታል? በጣም ነው የሚገርመው። ግን እንደዚህ አይነቱን ብልቱን ቆርጦ በሸንበቆ ነበር ማሸናት። ይሄ ገልቱ ከኔ መውለድ ስለማትፈልጊ ነው ሲጀምር ወረኛ። ቆይ ግን ያረገዝኩት እኮ ድንገት እንጂ አስቤበት አይደለም። ምን አለ ማሳደጊያ የለ ቤት እንኳን የለም እኮ እንኳንም አላረገዝኩ። አንቺ እንደዚህ አትበይ፣ ወስጂ በጥፊ እንዳላጠፍሽ። ኧረ እባክህ የቀረው ቀራል እንጂ ዱላስ አታስበው። አንቺ እንዲህ አፍ ለአፍ መከፋፈት የተጀማመር ነው። ይሄን ሰው ካየሽ በኋላ ንቀሽኝ ነው አይደል? ይኸውልሽኝ አክሊሉ እኮ ከአንድ ቀን አዳር ውጪ አይፈልግሽም። ሸጥከኝ እንጂ እሱ ለአንድ ቀን አዳር አልፈለገኝም። አንተ ነህ ሸጥከኝ። አንቺ ዝም በይ። አታርፋተኛም እንዴ? አንተ ደላላ መሸታ ቤት ያለ መሰለህ አውጥቼ አጥር ላይ እንዳላንጠለጥል። አንተ በኋላ ደላላ አትክፈተው። አቤት። ቡና ጠጣ ብለኸኝ ነበር። አንዴ አቶ አክሊሉ ሰዓቱን አይተዋል? በጣም መሽቷል እኮ። የድሮ ሰዎች ውሽማቸው ጋር ሲሄዱ ምን ይላሉ መሰለህ? ቡና ጠጥቼ ልምጣ ነው የሚሉት። ይሆናል። ታውቃለህ፣ ሳይ ምንም ደስ አይለኝም። ያው ኮከባችን ይሆናል። ኮከብ አባክ ይጥፋ። ለመሆኑ ኮከብ ምንድን ነው? አላውቅም። በጣም እድለኛ ነህ። ታውቃለህ? ግን አውቃለሁ። ያችን የመሰለች ሚስት የት ሄዳ ነው? ተኝታ ነው? አይ አልተኛችም። ምን ልርዳህ? ምን ላግዝህ? ድሃ ምን አለህና ምን ትረዳኛለህ? ሚስትህን ግን የት ነው የማውቃት? ፎቶ አነሳት። አልጠየቅም? ውስጥ ሰው አለ እንዴ? ሲገብቼ ይቅርታ አታክልሉ። በዚህ ሰዓት እንድትገባ ልፈቅድልህ እባክህ፣ ለምን? መልካም። ለማንኛውም ውርርዳችንን አረሳሁት። አንድ ሳምንት ጊዜ ነው የሰጠው አይደል? ከዛ ሚስትህን ስማታለሁ። እሺ፣ ደህና ነሽ? ተኛ። ዛሬ ሚስትህን አቅፈተኛ። ይሄ ሰውዬ ማን ነው? ለምንድን ነው ሰነዱን የፈለገው? በእርግጠኝነት ጨክኖ እዚህ ቤት ከገባ ሰነዱ በጣም አስፈልጎታል ማለት ነው። ስለዚህ እኔንም ያስወጣኛል። ልሞት ስል መጥቶ አዳነኝ። አምላኬ፣ በአንተ ተስፋ እንዳልቆርጥ ነው የላክብኝ ወይስ እውነት ነፃ ልታወጣኝ ነው? ከሞት ባርነት ነፃ ታወጣኝ
የናፈቀችኝን ፀሐይ ላያት ይሆን? ጨረቃና ኮከቦችን ሰማይ ላይ ይሆን? እውነት ፈጣሪ ከዚህ ከዓመታት እስር ልታስፈታኝ ይሆን? እንደገና ተስፋ ላርግ አምላኬ፣ ድጋሚ ተስፋ ልዝራ። ብርሃንን ታሳየኛለህ? ሞተች ተብዬ ተቀብሬ መቃብሬ ላይ የተጻፈልኝን እኔ ልታድነኝ ይሆን? ውስጤ ጭላንጭል ብርሃን እያየኝ ነው። የሆነ ተስፋ እያየ ነው። አምላኬ ይሄ የመጨረሻ ይሁን። ካስወጣኝ አስወጣኝ፣ ካልሆነ ግን ግደልኝ፣ ግደልኝ አምላኬ፣ እባክህ ግደልኝ። ኃጢአት ሰራው እንዳልል በልጅነቴ ነው በሰው እጅ የወደቅኩት። አምላኬ ሆይ የኔ እድል ሳይሆን ያንተ የመጨረሻ እድል ነው። አሁን ነፃ ካላወጣኝ መጥቼ እዛው ፊት ትፈርድብኛለህ። ዳኛ ነህና ትፈርድብኛለህ። ይህንን ድምፅ ግን የት ነው የማውቀው? ለእኔ አዲስ አይደለም። ኧረ እባክህ ሉላንም የሆነ ቦታ አውቃታለሁ እያለ ነው። የት ነው የማውቃት አለ? ለነገሩ ከነዝና ጋር የሚተዋወቅ ከሆነ ላያውቃት አይችልም። ቆየት አየዋት አለ። እኔ ግን አይቼው አላውቅም። እነዝናም ጋር ቢሆን አይቼው አላውቅም። ሉላ አንቺ መች ከቤት ወጥተሽ ታውቂያለሽና ነው። ሲጀመር እናንተ ቤት እኮ ሰው መጥቶ አያውቅም። እሱ ሰው አንድም ሰው እኮ መጥቶ አያውቅም እዛ ቤት። ወይ ደግሞ ምናልባት በፎቶ ይሆናል የሚያውቅሽ። የት ነው ይህን ድምፅ የማውቀው? የት ነው የማውቀው? ሽት መልኩን ማየት ነበረብኝ። አሁን ይኸውልህ እሱን ማወቅ ምንም አይጠቅምም። ዋናው ነገር ልጅቷን ከዛ ቤት ማስወጣት፣ ፋይሉን ማግኘት ብቻ ነው። እናፍነዋለን። አዎ ካልተኛ በቀር ሌላ አማራጭ የለንም። ስለዚህ እናፍነዋለን በተኛበት። ከዛስ በቃ አፍነን ልጅቷን እናስመልጣታለን። ከዛ አንተም ሰነድን ታወጣለህ እኮ። ከዛስ ሞገስ ምን ከዛ ያለው? በቃ አንተ የምትፈልገው ነገር ታደርጋለህ ማለት ነው። ይነጋል እኮ መድብድ ይነጋል። እንዴ ያ ወሬ ነገ ጠዋት መጥቶ ምን ሊያደርገን እንደሚችል ማሰብ አለብን። አልገባኝም። እንዴ ቆይ ለምንድን ነው ይሄን ያህል የፈራችሁት ይሄን ሰውዬ? ሰውየው ምንም አይነት የሰው ባህሪ የለውም እያልኩ ነው መድብል። እርኩስ መንፈስ የተጋባው ሰው ነው። ጭራቅ ታውቃለህ እንዴ? ሰው እንዴት ነው መገረፍ የሚያስደስተው? በቃ ስቃይ የሚያስደስተው ሰው እኮ ነው። እና ይህን መፍራት የለብን። ወይ ፎቶ አለ? እኔ ጋር አንድ ፎቶ አለ። ከየት አገኘሽ? መቼ አንስተሽ ነው? ባለፈው ነው ስታወሩ ያነሳኋቸው። እስኪ አቅብኝ አምጪው።